የዛሬ ቪዲዮአችንን ላይፍ ኢንሹራንስ ምንድነው በሚለው ጥያቄ የምንጀምር ሲሆን ላይፍ ኢንሹራንስ ኢዝ ኤ ኮንትራክት ቢትዊን አን ኢንሹረር ኤንድ ኤ ፖሊሲ ኦነር ይለናል። ላይፍ ኢንሹራንስ ፖሊሲ ጋራንቲስ ዘ ኢንሹረር ፔይስ ኤ ሰም ኦፍ መኒ ቱ ኔምድ ቤኔፊሻሪስ ዌን ዘ ኢንሹርድ ዳይስ ኢን ኤክስቼንጅ ፎር ዘ ፕሪሚየም ፔይድ ባይ ዘ ፖሊሲ ሆልደር ዱሪንግ ዜር ላይፍ ታይም ይለናል። እና ምን ለማለት ነው? የህይወት መድን ወይም ላይፍ ኢንሹራንስ ማለት አንድ ሰው ከኢንሹራንስ ኩባንያ ጋር የሚገባው ውል ሲሆን መድን ገቢው ሰው በህይወት በሌለበት ጊዜ ወይም በውሉ ላይ በተጠቀሱ ሌሎች አደጋዎች ወቅት ለተተኪዎቹ ማለትም ቤተሰቦቹ፣ ሚስት፣ ልጅ፣ እናት፣ አባት ሊሆን ይችላል የገንዘብ ድጋፍ የሚደረግበት ስርዓት ማለት ነው። ሲቀጥል ስለ ዋና ዓላማው የሚያብራራ ሲሆን ዘ ሜን ፐርፐስ ኦፍ ላይፍ ኢንሹራንስ ኢዝ ፋይናንሺያል ፕሮቴክሽን ቱ ዲፔንድስ ኦፍ ኢንሹርድ አፖን ዘ ፕሪማቹር ዴዝ ኦፍ ዘ ኢንሹርድ ይለናል። ዋናው ዓላማው በእኛ ላይ ጥገኛ የሆኑ ሰዎች ካሉ እነዛን ለመጠበቅ ሲባል የሚወሰድ ኮንትራት ማለት ነው። ለምሳሌ ሚስት፣ ልጆች፣ እናት፣ አባት በሟቹ ሊጎዱ ለሚችሉ ግለሰቦች የሚገባ የኮንትራት ወይም የመድን አይነት ላይፍ ኢንሹራንስ ይባላል ማለት ነው። በተጨማሪም አንዳንድ ድርጅቶች ለሰራተኞቻቸው የላይፍ ኢንሹራንስ ወይም የህይወት ዋስትና ኢንሹራንስ የሚገቡላቸው ይሆናል ማለት ነው። ለምሳሌ እንደ ባንኮች፣ እንደ ኢንሹራንስ ኩባንያዎች፣ የተለያዩ ትላልቅ ድርጅቶች ለሰራተኞቻቸው ይህን የኢንሹራንስ አይነት ይገቡላቸዋል ማለት ነው። ሌላው የሁላችንንም ኢኮኖሚክ ቫሊዩ ዲስትሮይ ሊያደርጉ የሚችሉ ዋና ዋና ኬዞች አሉ ይለናል። ፎር ሜን ፒርልስ ዛት ካን ዲስትሮይ ኢኮኖሚክ ቫሊዩ ኦፍ ኤ ሂውማን ላይፍ ይለናል። እዚህ ጋር የተዘረዘሩት ከአራቱ ኬዞች የመጀመሪያው ፕሪማቹር ዴዝ ወይም ኤርሊ ዴዝ የሚባለው ነው። ፕሪማቹር ዴዝ ወይም ኤርሊ ዴዝ ማለት ያለ ዕድሜ የሚመጣ ሞት ማለት ነው። ያ ማለት በአደጋ ሊሆን ይችላል፣ በህመም ምክንያት ሊሆን ይችላል። አንድ ሰው ቀድሞ ካለ ዕድሜው ሲሞት ኢኮኖሚክ ቫሊዩን በዛው ዲስትሮይ ያደርገዋል ማለት ነው። በእሱ ላይ ጥገኛ የነበሩ ልጆች፣ ሚስቱ እንዲሁም ደግሞ ቤተሰቦቹ ሊሆኑ ይችላሉ። ያለ ዕድሜ በመሞቱ ምክንያት ኢኮኖሚክ ክራይሲስ ውስጥ ሊገቡ ይችላሉ ይለናል። ሌላኛው ሁለተኛው ሎስ ኦፍ ሄልዝ ነው። ሄልዝ ለምሳሌ ጤና ማጣት፣ ጤና ስታጣ የጤና እክል ሲያጋጥም በዙሪያችን ያሉ ሰዎች ሊጎዱ ይችላሉ። በዛን ሰዓት ኢኮኖሚያችን ዲስትሮይ ይሆናል፣ ይጎዳል ማለት ነው። የጤና እክል ሊያጋጥም የሚችለውም በተመሳሳይ በተፈጥሮ አደጋ ሊሆን ይችላል፣ እንዲሁም በሰው ሰራሽ አደጋ፣ በህመምም ሊሆን ይችላል። በተለያዩ ምክንያቶች ጤናችንን በምናጣበት ሰዓት የሚያጋጥመን ኢኮኖሚክ ክራይሲስ ማለት ነው። ሌላኛው ኦልዴጅ ነው። ኦልዴጅ ማለት በእድሜ ምክንያት የሚመጣ የአቅም ማነስ ወይም ከስራ ቦታ በጥሮታ በምንገለልበት ጊዜ በዛን ሰዓት ገቢያችን እያነሰ ስለሚሄድ ኢኮኖሚክ ቫሊዋችን በዛው ልክ ዲክሪዝ ያደርጋል ማለት ነው። ስለዚህ ሊያጋጥሙን ከሚችሉ ኢኮኖሚክ ክራይሲስ ውስጥ አንደኛው ኦልዴጅ ነው ማለት ነው። እድሜያችን እየገፋ ሲመጣ በወጣትነታችን ወይም በጎልማሳነታችን የዘረጋነው ሲስተም እስከሌለ ድረስ ኦልዴጅ ላይ መቸገራችን አይቀሬ ነው ማለት ነው። ሌላኛው አንኤምፕሎይመንት ነው። አንኤምፕሎይመንት ማለት ስራ ማጣት ወይም ከስራ መባረር ሊሆን ይችላል። በዚህ ምክንያት ቤተሰብ ሊሆን ይችላል፣ የተለያዩ ግለሰቦች፣ እኛ ላይ ጥገኛ የሆኑ ሰዎች ኢኮኖሚክ ቫሊዋችን ስለሚወርድ ሊጎዱብን ይችላሉ ማለት ነው። ስለዚህ እነዚህ አራቱ ፒርልስ የተባሉት ወይም ኬዞች ኢኮኖሚክ ቫሊዋችንን ዲስትሮይ ሊያደርጉ የሚችሉ ምክንያቶች ናቸው ማለት ነው። የሰው ልጅ በህይወት እስከኖረ ድረስ ሁለት ቤዚክ የሆኑ ሪስኮች ያጋጥሙታል። የመጀመሪያው ሂ ኦር ሺ ሜይ ዳይ ቱ ሱን ኦር ኤርሊ ዴጅ ወይም ኤርሊ ኤጅ ላይ ወይም ፕሪማቹር ዴዝ የሚባለው ማለት ነው። ያ ማለት ቀድሞ ያለ ዕድሜ መሞት ማለት ነው። ሁለተኛው ደግሞ ሂ ኦር ሺ ሜይ ሊቭ ቱ ሎንግ በጣም አርጅቶ መሞት ወይም ረጅም ዕድሜ መኖር በራሱ እነዚህ ሁለቱ ኢኮኖሚካሊ የሚያደርሱት ኪሳራ ቀላል አይደለም ይለናል። የመጀመሪያው ፕሪማቹሪቲ ዴዝ ሲሆን መስራት በምንችልበት ጊዜ ተሯሩጠን ወጠን ወርደን በምንሰራበት ኢኮኖሚያችንን በምናሻሽልበት ጊዜ ላይ ስንሞት ወይም ስናልፍ ማለት ነው።
እና አቅማችን ደግሞ አሁን ሁለተኛው ደግሞ አቅማችን ደግሞ መንቀሳቀስ እስኪያቅተን ረጅም እድሜ መኖር ደግሞ እሱ በራሱ ኢኮኖሚካሊ ትልቅ ችግር ይፈጥራል ማለት ነው። ራሳችንን ከመቻል አልፈን በሌሎች ሰዎች ላይ ጥገኛ እስከ መሆን ድረስ እንደርሳለን። ሌሎችን ሰዎች እስከ ማስቸገር ድረስ እንደርሳለን ማለት ነው። ስለዚህ እነዚህ ሁለቱ ኤርሊ ዴይዝ እና በጣም ቆይቶ መሞት ሁለቱም ኢኮኖሚካሊ ይጎዱናል፣ ዲስትሮይ ያደርጉናል ማለት ነው። ስለዚህ ዘፈርስ ካታጎሪ ኢዝ ፊዚካል ዴይዝ ይለናል። ያ ማለት የሰው ልጅ በህይወት እስከኖረ ድረስ ሁለት ሞቶችን ይሞታል ይለናል። የመጀመሪያው ፊዚካል ዴይዝ ነው። ሁለተኛው ደግሞ ኢኮኖሚክ ዴይዝ ናቸው ማለት ነው። ስለዚህ ላይፍ ኢንሹራንስ እነዚህን ሁለቱን ፊዚካል ዴይዝ እና ኢኮኖሚክ ዴይዝን ፕሮቴክት ለማድረግ የመጣ ሲስተም ነው ማለት ነው። እና እዚህ ላይ ምን ይለናል? ላይፍ ኢንሹራንስ ኢዝ ዲዛይን ቱ ፕሮቫይድ ፕሮቴክሽን አጌንስት ዚስ ቱ ዲስቲንክት ሪስክስ ይለናል። እነዚህን ሪስኮችን ፕሮቴክት ለማድረግ የመጣ የኢንሹራንስ አይነት ላይፍ ኢንሹራንስ ይባላል ማለት ነው። እዚህ ጋር ኢኮኖሚካሊ ዴይዝ ሲባል ያው ብዙዎቻችን ፍላጎቶቻችንን ማሟላት እስኪያቅተን ድረስ በምንቸገርበት ሰዓት ያ ማለት ኢንሹርድ ወይም ኢንሹራንሱን የገባው ሰውዬ በሚሞትበት ሰዓት በጣም ብዙ ሰዎች በዙሪያው ያሉ ሰዎች ሊጎዱ ይችላሉ። ስለዚህ በዛን ሰዓት ኢኮኖሚክ ዴይዝ ይባላል ማለት ነው። ፊዚካል ዴይዝ ያው ፊዚካል ዴይዝ ነው፣ ብዙዎቻችን የምናውቀው በአካል ስንሞት ስንለይ ማለት ነው። ስለዚህ ላይፍ ኢንሹራንስ እነዚህን ሁለቱን ዲስቲንክት የሆኑ ሪስኮችን ፕሮቴክት ለማድረግ የመጣ የኢንሹራንስ አይነት ነው ማለት ነው። ሌላኛው ካራክተሪስቲክስ ኦፍ ላይፍ ኢንሹራንስ ወይም የላይፍ ኢንሹራንስ መገለጫ ባህሪያቶች ምንድን ናቸው የሚሉትን በዝርዝር የምናይ ይሆናል ማለት ነው። የመጀመሪያው ዘ ቤኔፊትስ አር ዲተርማይንድ ኢን አድቫንስ ይለናል። ላይፍ ኢንሹራንስ ላይ ጥቅማ ጥቅሞቹ ቀድመው የተወሰኑ ዲተርማይን የተደረጉ ናቸው። ስለዚህ በላይፍ ኢንሹራንስ ላይ ጥቅማ ጥቅሞቹና ክፍያዎቹ ቀድሞውኑ የታወቁ ናቸው ማለት ነው። ሌላኛው ሁለተኛው ኢች ኢንሹርድ ኢን ግሩፕ ሹድ ቢ ቻርጅድ አፕሮፕሪየት ፕሪሚየም ዊች ሪፍሌክትስ አማውንት ኦፍ ሪስክ ሂ ኦር ሺ ብሪንግስ ቱ ዘ ግሩፕ ይላል። ያ ማለት የሁለተኛው ምንድን ነው? ሪስኩ በተለያየ መጠን የምንከፍለው ፕሪሚየምም እንደዛው የተለያየ ይሆናል። ያ ማለት ከፍተኛ የሆነ ሪስክ ሲሆን የምንወስደው ከፍተኛ የሆነ ፕሪሚየም እንከፍላለን ማለት ነው። ሪስካችን ደግሞ ዝቅተኛ ከሆነ ደግሞ የምንከፍለው ፕሪሚየምም በዛው ልክ ዝቅተኛ ይሆናል ነው። ሌላኛው ላይፍ ኢንሹራንስ ኢዝ ኖት ኤ ኮንትራክት ኦፍ ኢንደሚኒቲ ይለናል። እንደ ሌሎቹ የኢንደሚኒቲ ኮንትራክት አይደለም። ኢንደሚኒቲ ማለት በጠፋው ወይም በወደመው መጠን የሚከፈል ካሳ ማለት ሲሆን ላይፍ ኢንሹራንስ ግን ከዛ በተቃራኒ ነው። እንደዛ አይደለም። ቀድሞውኑ አድቫንስሊ ዲተርማይንድ የተደረገ ነው። ሪስኮቹ ይታወቃሉ። ማንም ሰው እንደሚሞት ይታወቃል ማለት ነው። ላይፍ ኢንሹራንስ ኢዝ ኖት ኤ ኮንትራክት ኦፍ ኢንደሚኒቲ። ይሄ የካሳ የምናምን አይደለም። የሰው ልጅ እንደሚሞት የሚታወቅ ስለሆነ ቀድሞውኑ እኔ ብሞት ተብሎ በዙሪያው ያሉ ፋሚሊዎቹ የተለያዩ ግለሰቦች ሊሆኑ ይችላሉ እንዳይጎዱበት፣ ኢኮኖሚካሊ ክራይሲስ ውስጥ እንዳይገቡ የሚገባ የዋስትና አይነት ነው ማለት ነው። ላይፍ ኢንሹራንስ ኢዝ ኤ ሎንግ ተርም ኮንትራክት። ያ ማለት የሰው ልጅ ረጅም ዕድሜ ከኖረ ረጅም ዕድሜ እስከሚሞት ድረስ ማለት ነው። በቃ እስከሚሞት ድረስ ኮንትራክቱ ይቀጥላል ማለት ነው። ዘ ኢቨንት ኢዝ ኢቨንቹዋሊ ሰርቴን። ኢቨንቱ የሚታወቅ ነው። የሰው ልጅ ሟች እንደሆነ ይታወቃል። ስለዚህ ለዛ ተብሎ የሚገባ የኢንሹራንስ አይነት ነው ላይፍ ኢንሹራንስ። ኢት መስት ቢ ሳፖርትድ ባይ ኢንሹሬብል ኢንተረስትስ ይላል። ይህ ማለት በግላችንም ሊሆን ይችላል ለሌሎችም የመግባት ፍላጎት እንዲኖራቸው መገፋፋት፣ ኢንተረስቱ እንዲኖር ማድረግ መቻል አለብን የሚሉ መገለጫዎች አሉት ማለት ነው። ስለዚህ አሁን እዚህ ጋር የምናየው አንኳር ነገር የላይፍ ኢንሹራንስ ጥቅሙ የቤተሰብ አስተዳዳሪ በድንገት ቢለይ ቤተሰቡ ለቀብር፣ ለዕዳ መክፈያ ማለት ዕዳ ማለት የባንክ ዕዳ ቢኖርበት፣ የተለያዩ ዕዳዎች ከሰው የተበደረው ብድር ቢኖር ምናምን ለልጆች ትምህርት ቤት ክፍያ ሊሆን ይችላል የሚሆን የገንዘብ ድጋፍ ያገኛል ማለት ነው። ለብድር ዋስትና እንዲሁም ደግሞ የህይወት መድን ሲኖራችሁ ባንኮች ለቤት ወይም ለተሽከርካሪ ብድር ሲሰጡ ተበዳሪው ቢሞት
ብድሩ የሚሸፈንበት የህይወት መድን እንዲገባ ይጠይቃሉ። ባንኮች መጀመሪያ ላይፍ ኢንሹራንስ ሄዳችሁ ካልገባችሁ በስተቀር የቤት ወይም የመኪና ብድር አይፈቅዱላችሁም። ሌላኛው እንደ የህይወት መድን አይነቶች ውሉ ሲያልቅ የተከፈለውን ገንዘብ ከነወለዱ እንዲመለስ ይደረጋል። ለዛሬ በዚሁ እናበቃለን። በሚቀጥለው የላይፍ ኢንሹራንስ አይነቶች ምንድናቸው፣ ጥቅማቸውስ ምንድነው የሚሉትን በዝርዝር የምናይ ይሆናል። እስከዛው ድረስ ለመነጽር ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን እንላለን። እስከዛው ድረስ ሰላም ቆዩን።